ካልፈለጋችሁ ውጡ። እኔ ማልቀስ ፈልጋለሁ። ወጣሽ ማታለቅሽ ልትሉኝ ትችላላችሁ። ይከብደኛል። እኔ ብቻዬን ዶርም ቆይ አንዴ ላሳያችሁ። ከታያችሁ ያው ማንም ሰው የለም ከኔ ጋር። ሶስታችን ሎካል ነን። አንዷ ሌላ ሀገር ነው የመጣችው። ሁለቱም ሄደዋል ወደ ቤት። የለም ሰው። አንዷ ሎካል ናት፣ አለች ትመጣለች እና አልችልም። ብቻዬን ዶርም ውስጥ ሆኜ እጎዳለሁ ከዚህ በላይ። እዚህ ግን ቢያንስ ሜይን ሰው ስላለ በቻልኩት መጠን ስሜቴን እቆጣጠራለሁ። ቢያንስ ሁለት ሰው እያየኝ ስለሆነ ራሴን እቆጣጠራለሁ። ገብታችኋል? ራሴን እቆጣጠራለሁ። እኔ ከትምህርት ቤት መልስ እንኳን ሂጄ ቤት እናቴ ምሳ አቅርቢልኝ፣ ከዛ ምናልባት አልደረሰም ስትለኝ እናቴ ግን ለምንድን ነው ምሳ ያልሰራሽልኝ? እስከዚህ ሰዓት ትምህርት ስማር ቆይቼ አሁን ምሳ የለም ምናምን ይናፍቀኛል። እሱ ነገር የለም። ግን አሁን ቢያንስ አንድ ነገር ብቻ ነው የምፈልገው። አንድ እሱ ምንድን ነው? በአካል ማግኘት እናቴ። በቃ እሱ ነው። ስለዚህ ቢያንስ ሰው ከፊቴ አሁን እናንተ ሰው ሲኖርና አብሯችሁ ሲኖርና ብቻችሁን ስትሆኑ እኩል አይደለም የሚሰማችሁ ነገር ነው። ቢያንስ ሰው ሲኖር ራሴን እቆጣጠራለሁ በቻልኩት አቅም በቻልኩት። ብቻዬን ብሆን ግን እጎዳለሁ እኔ እና ለዛ ነው ጋይስ ከሁሉ ደግሞ ያስለቀሰኝ ነገር ምን እንደሆነ ታውቃላችሁ? መብራን ሰሞኑን ልክ አይደለሁም። ሲጀመር ሰሞኑን እናቴን አግኝቻት ነበረ በቪዲዮ ማለት ነው። ቪዲዮ እኮ እኔ ነግሬያቸዋለሁ ቅድም። እናቴ ስልክ የላትም፣ ስማርትፎን የላትም፣ ታች ስልክ የላትም። ግን ይህን ስልክ የገዛችልኝ እናቴ ናት። ይህን ብቻ አይደለም፣ ከዚህ ጋር 3 ስልክ ቀይራልኛለች እናቴ። በቃ ገባችሁ ምትምትሉ ሰዎች። ግን ባለፈው ስለ እናቴ ፖስት አድርጌ ነበረ በፎቶ አይታችሁት ከሆነ። ከዛ የሆነ ሰው አየው ቪዲዮ ማለት ነው። እዛ ደግሞ ኔትወርክ ብዙ ማይሰራ ታች ስልክ ደግሞ ያለው ሰው የለም። በጣም ክፍለ ሀገር ነው ያለችው እና እዛ አጋጣሚ ለካ ፈጣሪ ሲረዳ ሰው አይቶታል። ከዛ የሚያውቀኝ ሰው አረ ልጅሽን እያት እስኪ የምሰተችውን ምናምን ነገር ብሎ ለካ ሳይቷታል እናቴ ማለት ነው። ከዛ ደወለችልኝ። ህይወቴ ብዬ ነው ያዝኩት። የእናቴ ስልክ ህይወቴ ናት። አሁን ዛሬም ነገም ለወደፊትም የመኖሬ ምክንያት እናቴ ናት። ስለዚህ ምኖረ ህይወት በሷ የተመረኮዘ ስለሆነ ህይወቴ ስለሆነች ህይወቴ ብዬ ነው ያዝኩት። ደወለችልኝ። ስደውልልኝ ሁሌም ደስ ይለኛል እና እናቴ በስም ያጠራኝም ሄሎ ካለች በኋላ ገጠር አካባቢ ስለች ታትዬ ትለኛል። ታትዬ ወይ ደግሞ ተስፋዬ ትለኛለች ብዙ ጊዜ። እዛ የዛኔ ደወለችልኝ እና ልክ እኔ ማነሳት እናቴ ያልኳት ተስፋዬ እንዴት ነሽልኝ አለች። ደህና ነኝ እናት። ደህና ነሽ? ደህና ነኝ። በዛ ወራችኝ ልጅ ያለችኝ ወይ አልኳት። ይሄን ያህል አለች። ይሄን ያህል ናፈኩሽ? ምነው እናት እንደናፈቅሽኝ እኮ ሁላችንም እናውቃለን ብለን ሰት አይ ይሄን ያህል ይሆናል ብዬ አልገመትኩም ነበር አለች። ልጄ በዚህን ያክል ነው የጎዳሁሽ? መብራን በዚህን ያክል ነው የጎዳሁሽ ልጄ? እኔ እኮ ዋናው ባለንበት ደህና ነው ብዬ ነው እንጂ እኔም እኮ ናፍቀሽኛል የኔ ልጅ። ስለአንቺ ሳስብ በቃ ስለአንቺ ሳስብ እኮ ሁሌም ልጄን ወይ ከእናት ፍቅር አላገኘች ወይ ከአባቷ አልሆነች እያሉ አስባለሁ። ግን በዚህ ልክ አልመሰለኝም እና የኔ ልጅ ምንም ነገርን ባይመቻችልኝ አገኝቻለሁ። ያስተራዬ ሰሞን ብችል ያስተራዬ ካልሆነ ግን በቃ አገኝሻለሁ። እሺ ልጅ አለች። ተመስገን ለበጎ ነው አልኩ። ኮሜንት ላይ ገብታችሁ እዩት። በጣም ብዙ ሰው ሚስቅ ሰው ነበር፣ ግን በጣም ብዙ ሰው
ያገናኝሽ እቴ፣ ፈጣሪ ያገናኝሽ እቴ እያለ ነበር የጻፈልኝና ፈጣሪ ለካ እውነትም ይሰማል አልኩ። ለራሱ የተጸለየነትን ራሴ ከጸለይኩት ይልቅ ሰው የጸለየውን ለካ ፈጣሪ ይሰማኛል ብዬ ተስፋ አደረኩና አሁንም ፈጣሪ ከፈቀደው ላገኛት ነው። የዛሬ ሚካኤል ቀን እናትሽ ጋር በሰላም ያገናኝሽ፣ አሜን። ይህን ብቻ እኮ ነው የፈለግኩት። ያገናኝሽ ብላችሁ በቃ ፈጣሪ ነው ንገሩት። እንደዚህ አገናኝቶኝ ማለት ነው ከእናቴ ጋር። እንደውም እንዲህ ብዙ ነገር ነው ያሰብኩኝ ለእናቴ። ቆየት ነሽ ነው? የት ግቢ ነሽማ? ማራኪ ነኝ፣ ጎንደር ነኝ። ቤተሰቦችም እኮ እዚህ ነው ያለው። እናቴ ብቻ ናት እንጂ አክስቴ ያለች፣ አባቴ እዚህ ነው የሚኖሩ። ግን እኔ እንጀራ እናት ጋር መሄድ አልፈልግም። የእናት ፊት እኮ ሳትበሉ ትጠግባላችሁ። መብራንን ልክ እንዳያችኋት ፈገግታዋ፣ ሳትበሉ እኮ ትጠግባላችሁ። ያሁን አባቴ ምንም የብር ችግር የለበትም፣ ግን ስታያችሁ ራሱ እኮ በጣም ከባድ። ቃል የለኝም። ተውት። አብራለች ደግሞ አመሰግናለሁ። እስኪ እንደዚህ አይነት ኮሜንት ጻፉልኝ። ፈጣሪ ያገናኝሽ ሀኒዬ፣ አመሰግናለሁ። በቃ ይህን ብቻ በሉኝ። ፈጣሪ ያገናኝሽ በሉኝ። አሜን። ከዛ እናቴን አግኝቻት እናቴ የሆነ ነገር ብችል የሆነ ነገር ለእናቴ አዘጋጅቼላት ለእኔ ስለምትለይብኝ እንደዚህ በህዝብ ፊት እንዳለቀስኩኝ በህዝብ ፊት ተመስገን እንደምል እናቴ ባለፈው ፈጣሪ ያገናኝሽ ያላችሁ ሰዎች ከልብ አመሰግናለሁ። ከዛ እናቴን እንደዚህ ቁጭ አድርጊያት ስታወራችሁ ቃል የለኝም። ያን ቀን በጣም ነው የምናፍቀው። ሙልሽ አመሰግናለሁ እናት። ለበጎ ነው ዛሬ አብሬሽ ማልቀሴ። ተመስገን። ይቅርታ ስላስለቀስኩ። ማራኪ ነኝ እኔ ፋሲል ሰው ማራኪ። ፈገግ በይ አታልቅሽ ባባዬ። እኔን ታውቀኛለህ እኮ እያለቀስኩም ፈገግ ምል ሰው እኮ ነኝ። ዛሬ እኮ በማይመጣው መጣውብኝ ያለቀስኩ አባቴ። ግን ባባ ቀድመው ማለት ነው ቪዲዮ ስንሰራ ነበረ ከነሱ ጋር። እንዴት ብዬ ላስረዳችሁ? ዛሬ አስባችሁታል? ብቻ ግን ተውትን ያለው አራም ድጋሚ ደግሞ እናንተ እማዬ ምርጥ ዩቲዩብ እማዬ፣ እስኪ ምርጥ ዩቲዩብ ፈጣሪ ያገናኝሽ። አንድ ቃል ነበር የሚጨመርባት ምርጥ ዩቲዩብ ብለሽ ወይም ብለህ ከምጽፍ እናቴ ትሙት ፈጣሪ ያገናኝሽ። አንድ ፊደል ነበረ ይቻል ነበር ፈጣሪ ያገናኝሽ ብሎ መጻፍ። ምርጥ ዩቲዩብ አንድ ፊደል ጨምረሽ ወይም ጨምረ ፈጣሪ ያገናኝሽ ብላችሁ መጻፍ ትችሉ ነበር።